ከ1 ሚሊዮን ብር በላይ ወጪ የተደረገበት የሐዲስ የኮንክሪት ድልድይ ዛሬ ተመርቋል። 1 ሚሊዮን ብር በላይ ወጪ የተደረገበት የሐዲስ የኮንክሪት ድልድይ ዛሬ ተመርቋል። ይህ የምትመለከቱት ድልድይ በ12 ሚሊዮን ብር ተሰራ የተባለ ድልድይ ነው። ይሄ ድልድይ ስንት ብር ይወጣበት ይመስላችኋል? 22 ሚሊዮን ብር ወጥቶበታል። Something ain't right. Something ain't right. I prefer really not to speak. If I speak, I am in big trouble. In big trouble. ስንገባ የገባነው በወንዝ በኩል አጥሩን ዘለን ነበር። ምንም አይነት ነጥብ አልጣልንም። ይህ የወንበዴዎች ግሩፕ ነው አባቴ፣ ቀልድ አይደለም። የዛሬው ዓላማችን የልጅ ስርቆት ሲሆን ይህን ዓላማችንን እውን ለማድረግ በአካባቢያችን ወደሚገኘው አጸደ ሕፃናት አቅንተናል። ወይ ጉድ! ይህን ነገር ሳልነግራችሁ አላልኩም። እነዚህ ነዥዋዥዌ መቀመጮች ራሳችን አዋጥተን ገዛናቸውና ሲጠብሸን ሸጥቶ አሁን ልጅ ለመውሰድ ጥሩ አጋጣሚ ስለተገኘ የመጀመሪያ ሙከራችንን እናርግ። አብዬና ናቀፈኝ ና ማሚ ደሃ እንዳትጠጋ ብለኛለች። እዚህ ጋር ነበር የተሰማን። እየተሰደብን ማንሰራ ማለት ለራሳችን በቂ ያልሆነ ምክንያት ሰጥተን ለመውጣት ወሰነን። ሚኪ ሳይነቃብን አይቀርም። ቱ ኖሪስክ ኖሪች አንተ እዚህ የምትሳሳታለህ እንዴ? ኖሪስክ ነው ቢች አያ የጠፋች አያታለ አንተ ነው ይጠራ የለ አያ የጠፋች አያታለ። እንዴት የመማር ፍላጎት የሌለው ተማሪ ካለ መውጣት ይችላል። እሺ 1 2 3 ጀምሪ። ይሄ ማመጠሪያ ነው። ጎበዝ አንበሳ ነሽ እኮ በእናትሽ። ይሄ ሪሞት ነው። አንበሳ ይላል። ጎበዝ እኮ ነሽ በእናትሽ። ቀጥይ። አንተ ደግሞ የኔ ነህ። አንተ የኔ ነህ። ቀንዳም ልጅ አንቺ ካሜራ ቅረጽ ብለሽ አይደለም ተጠራሽ? አዘዋ መሄጃ ያለውን ብለሽ ነው አይደለም? መሄጃ ያለውን ብለሽ ነው እንደዚህ የምትቀልጂው? ስለ ጥብስ አወራሽ ልበል እንዴ? ምን ጥብሱ ገርሞሽ ነው? እንደገና ስለ ዱለት ልናወራ አይደለም እንዴ? በየ ኧረ እባክሽ እኔ ከአዲስ አበባ መጥቼ ማለት የሚበላ ምናምን አጥቼ እንግዳ ነሽ ነው። እኛ ወሊሶች የምንታወቀው በዚህ በእንግዳ አቀባበል አይደለም እንዴ? በያ የሚበላ ነገር ምናምን ፈልግ አንዴ ርቦሽ ነገር ነው እና እዚህ ጋር ምርጥ ቤት አለሽ። ጀላሶች እየበሉ ነው። በነገራችን ላይ ማለት ሙዝ በእንጀራ ራሱ ይበላሉ። ከራበኝ አጭኝ ስለምግብ ብቻ እንዳያሳስብሽ። ገና ስትይ ደግሞ የመኪና ገፍተር እናደርግልሻል። እናቴ ኧረ እባክሽ ኧረ የምርሽ ነው እናሳ ያሳስብሻል እንዴ? በያ ሰላማችሁ ሰላም ናችሁ? ሰላም ያው እንግዳችሁ ነኝ። ሰላም ነው። ተዘጋጅቼ ነው የመጣሁት። ይገርማችኋል። እንብላ። ያ አበላችሁኝ አጠጣችሁኝ። ያው እንግዳ ተቀባይ መሆናችሁ ወሊሶች አሳይታችሁኛል። በዚህ አጋጣሚ ደግሞ ዋንኬ ሆቴል በጣም ነው የማመሰግነው። እንደዚህ ምሳ እስከ ራት ነው የበላሁት። አሁን ደግሞ የጠረሙን ተቀላችሁ መሳፈሪያ ብትሰጥኝ ደስ ይላል። አንተ ያለ በእናታችሁ የልትራቢቲ ሰላም አደርክ። አቀፈና አደርኩት ምን አገባ አሁን። ለማንኛውም ቺኮች መጥተው አልፎ እንበልበት። ደጅን ለረግጥ ነው የምን ደጅ ዳብሎስ ይርገጥ ና እንሂድ። ፏን በቺኮች መጥተዋል። ምን ሆነ ነው? የምን ሰንበት ነው? ዛሬም ለሰሩት ይቆጨኛል። ቤተክርስቲያን ይሄን ነው። ሰላም ዋል። ና ያንተ ጸሎት ከዛ በልጥ በቃ ና ምትመጣ ከሆነ ቶሎ ና። ታክሲ ይዘህ እየጠበቅኩ ነው። እዛ ሰማኛ ቶሎ ና። ፈጣሪችን ከግፍ ይቆጥርብኝ። አፍራ ይመጣል እንዳትታዝብኝ አባቴ። ዳቢሎስ ልቀብኝ በሰንበት ባብዬ ምነው ስንት ነገር ተነጋግረን ያቺ ምቀኛ ጎረቤቴን ደፍት አድርጉልኝ ስለ ጥርሶ ተደፍተረ። ምን ላድርግ? የኔ ልጅ ሞት ቀደመኝ። የኔን ጥቁር በሬ፣ ጥቁር ፍየል፣ ጥቁር ዶሮ ከበሉ በኋላ ነው ሞት የሚቀድሙት። ከርሳ አንቺ ከይሲ እንዴት አባሽ ነው የምትወሪው? አባቶት ሊሆኑ ይኸውልሽ እኔ ስሞት ለእሱ ያስገደገድሽው ወደ አንቺ ይዞራል። አንቺ አጎብዳጅ አልቀረቦትም። ፌክ ጠንቋይ ድንቄ ማቂ አይደለ? ምን አለ ካልሰራሁልሽ ታያለሽ። ምን ነው አባብዬ
መስተፋቅርስ ቢሆን ቢያንስ ልጅቷ ብጠላኝ ነው። እንዴት ቢዝነስ አስጀምረውኝ ይሄዳሉ አለውልህ ብለውኝ። ተቀደምኩ የኔ ልጅ ሁሌ አይሞላም እንዴ? ምን ማለት ነው ተቀደምኩ? ምን ማለት ነው ሁሌ አይሞላም እንዴ? ይሞላል ያልኩት ሁሉ ይፈጸማል ካሉ በኋላ የእግሮትን ጣቢያ አጥቼ ሳበቃ ከመንግስት ተበድሬ የጀመርኩትን ቢዝነስ ምንድነው እሺ ምለው? አሁን ብሩን ብትጠየቅ ኢንካም የሞተልል ነው ጋሽዬ። እንዳረተው እንዴ አባቢ የኔ ልጅ እንደዛ አለም ተረዳ። የኔ ልጅ እያሉ አሸንግሉኝ። ሲጀመር እኔ ሴጣን አባት የለኝም። ምንድነው የኔ ልጅ የሚሉት? እንዲያው ነው እንደ ነገሩ አድርጉ ተነሱና። በቃ የኔ ልጅ ቀጣይ ስትመጣ እናወራለን። አሁን የሳቱ ፏፏቴ ጋር ሻወር ልወስድ ተሰልፌያለሁ እና ተራዬ ካለፈ መግማቴ ነው። በቃ ልታጠፍ እጣሪ ነው አናግሩ። ከምን ጋር ነው የምታወራው አንተ? ቆይ ልጨርስ። ያናግሩ ልታስረክበን ነው እንዴ? ያናግሩ ና ተነስ፣ ነው አንተ ና ተነስ። ያሟል እንዴ? Today who is that? Why me? መርፌ ስታይ ለምን ትሮጣለህ? ዱኩላ ነው ወይስ እናንተ መርፌ ስታይ የምትሮጠው? አጥሩት። መጀመሪያ ለምንድን ነው መርፌ ታዘልኝ ብለህ ጠይቅ። ከዛ በኋላ ትሮጣለህ። ይሄ አንደኛ ማፊያ ነው። ዝም ብለህ እንትኑ ሲመጣ ትሮጣለህ እንዴ? መጀመሪያ መርፌ ለምንድን ነው የታዘዘው? ማን ነው ያዘዘው? ሐኪሙ ነው ያዘዘው? እኔ ነኝ? እሱ ነው ያዘዘው? እሱን ጠይቅ። ከዛ በኋላ ያለውን ነገር ትፈጥራለህ እንጂ ዝም ብለህ የምትሮጠው አንተ ዱኩላ ነው ወይስ ምንድን ነው? አንቺ አሁንም በቃ ሌሊት እየተኛሽ አይደለም? ኧረ አይደለም። እና ግን ኖርማል ነሽ? ጤነኛ ነሽ? ኧረ በጣም ጤነኛ ነኝ እኔ። አው ጤነኛ ነኝ፣ ኖርማል ነኝ። ብንላይ ምን ይመስልሃል? እንዴ ምን ማለት ነው? ደስተኛ ላደርጋት አልቻልኩም። ከኔ የተሻለ አገኘች። ግን እኮ አፈቅራታለሁ። ያለ እሷ እንዴት ይሆንልኛል? ለስሜቴ መታገል አለብኝ። በቃ አንቺ ያልሽው ይሁን። ቅድስቴ በግንኙነታችን ደስተኛ እየሆንኩ አይደለም። እንዴ ምን ማለት ነው? ያ ሁሉ ነገር አድርጌልህ ምኑን ያላስደሰተ? እስቲ ንገረኝ፣ ምኑን ያላስደሰተ አንተን? እንዴ ከዚህ በኋላ ምን አይነት ነገር ባደርግ፣ ከዚህ በላይ ምን ባደርግ? በቃ እሺ ተይው፣ በቃ እርሹ፣ በቃ ተይው። እኔ ካንቺ ጋር መጋጨት አልፈልግም። ጓደኛዬ መኪና ለአንድ 2 ሳምንት እስከ ከተማ ወጣ ብዬ ለመዝናናት ፈልጌ ነበረ። እንዴት ነው ታውሰኛለህ? ደካማ እናቴን ማመላለስበት እኔም ወደ ስራ የምሄድበት ነው እኮ። ግን እሺ ቲቪው ላይ ያለለ ጋሽ ሰላም ነው? ሰላም ነው። እንዴት ነው? እዚህ ሰፈር ነው? እዚህ የተቸገሩ ሰዎችን ልንረዳ መተን እና ለሰፈሩ አዲስ ስለሆን እንድታሳዩን ነበር። የምታውቀው ሰው ካለ የተቸገረ የምታውቀው ካለ? አውቃለሁ። የሆነ ሰውዬ እዛ በዚህ ትሄዱና ወደ ግራ መታጠፋችሁን ትታችሁ ወደ ቀኝ ትገባላችሁ። እሺ። ከዛ በዚህኛው ከሄዳችሁ እዛ ጋር የተቀመጠ ሰውዬ እንደው ያሳዝናል። እናገኘዋለን አሁን? ታገኙታላችሁ። አቦ እገዙ ትርዱ። ለፈጣሪ ብላችሁ በላይ በኩል ነው ያለው። እስኪ እንዴት በዚህ አካባቢ እንዴ? ሰላም ነው አባት። ተጠቁመን ነበር የመጣ ነውና፣ እሺ አንተ ነህ እዚህ ጋር የተቸገሩ ሰዎችን ልንረዳ መተን ነው። እኛ ሰው ጠቁሞን ነበር የተቸገረ ሰው ምስኪን እርዱት ብሎ። እኔ ነኝ እዚህ ቦታ ብዙ ጊዜ አንተ ጋር ነው የመጣ ነው። እና የተጠቆምነው ምንድነው ብዙ ሰውየው በጣም ብዙ ነገሮች ዘርፎ ነው። ያ ሰው ከዚህ በፊት ብዙ ወንጀል የሰው ሀብት ዘርፎ ነበር የመጣው እና አሁን ማን ነው? አንተ ነህ ተጠቁመን የመጣው። ተጠቁመን የመጣ ነው። አሁን ተነስ፣ ኢንስፔክተር ያዘው። ተነስ። አይና ባለ ቅድም ያገኛችሁ እኮ ነው። ምንድን ቅድም ሰው አለባበሱ ያገኛችሁ ሰው እኮ ነው። ምንድን እንደ ከከረባት የለበሱ ቅድም እዚህ ጋር ቅድም ያገኘን ሰው ነው። እዛ በዛኛው መንገድ ታያግኝታችሁ እኮ ለማየት እና ምንድን ነው እንደ ያዘው እንደዚህ አምታች ነው። ሰው እንረዳለን ስትሉኝ እኮ ነው። እና ሰው ምን ረዳ ተሸግዳለ በልጅነትሽ ምን መሆን ነበር የምትፈልጊው? ሎየር። እሺ አሁን ላይስ ምንድን ነው የምትሰሪው? አይ ዱ ኔልስ። እኔ በልጅነቴ መሆን ፈልገው ፖሊስ ነበር። አሁን ላይ ምን እየሰራ ነው? አሁን ዴሊቨሪ ነው የምሰራው በሳይክል። በምትሰራው ስራ ደስተኛ ነህ? አዎ ደስተኛ ነኝ። ይሄኛው ፖሊስ መሆን ፈልገህ ይሄን በመስራት ምን ይሰማል? አዎ እስካኑሬ ድረስ አሁን ጭራሽ አላስብም ፖሊስ መሆን። በልጅነትህ ምን መሆን ነበር የምትፈልገው? ዶክተር ነው በቃ ማንም ሰው እንደሚለው። ኦኬ አሁን ደግሞ ምንድን ነው የምትሰራው? አሁን ገና ተማሪ ነኝ፣ እየተማርኩ ነው። ፖሊስ። አሁንስ ምንድን ነው እየሰራሽ ያለሽው? ሰራተኛ ነኝ።
አሁን እየሰራሽ ባለሽው ስራ ደስተኛ? ኢንጂነር ነበር መሆን ፈልጌ። ዛሬ ደግሞ ምንድነው የምትሰራው? ሴልስ ኮንሰልታንት ነኝ ቴምር ፕሮፐርቲስ ላይ። ወደ ኢንጂነሪንግ ወይም መሄድ ስቲል ፕላን አለክ ወይስ? በልጅነትህ ምን አይነት ስራ ቢኖረኝ ደስ ይለኛል ብለህ ነበር የምትመኘው? ጋዜጠኛ ነበር የምለው፣ ሐኪም ምናምን መሆን። እሺ አሁንስ ምን እየሰራ ነው? አሁንም አሳክቼዋለሁ፣ ፋርማሲስት። Mira de pronto y te empecé a querer. አባ ራበኝ። ምን ራበኝ? ወንድሜ አይዞህ ታስታውቃለህ እንደራበ ቆየ ከበላ። ጌታ ሆይ አይዞህ ወንድሜ፣ የዛሬን ነው እንጂ የነገን ማንም አያውቅም እንደማትበላ ወንድሜ። እኔ አሁን ተርበህ በማየቴ እጅግ በጣም ጥሩ ነው የተረበሽኩብህ። ያማረህን ምትበላበት ቀን ይመጣል። ሸክላ ጥብስ፣ ጎረድ፣ ጾም ከሆነ ደግሞ አገልግልህ ምን ይጨመር እየተባልክ እንደምትበላ በጣም እርግጠኛ ነኝ ወንድሜ። አይዞህ እሺ፣ ቀና ብለህ ተራመድ። ዛሬ እኔን ጥሎልሃል። ለማን አባቱ ብለህ ነው ዝቅ የምትለው? ና ያዜን ያሻህን ብላልኝ ወንድሜ። በዚህ ምን ነው ሌላም ሰው ጠይቃ ዳቦ አይደል እንዴ ያልከኝ? ዳቦ እንኳን አይችልም እኮ። የድሃ ችግሩ እኮ እኮ ነው። አምጦ ነው። ሄሎ እናሽ ምን እያረክ ነው? ምንም። ስንት ዓመቴ ነበር ያልሽኝ? እኔማ 20 ዓመቴ ነው። አይ 20 ዓመት እንኳን አትመስይም፣ 18 ዓመት ነው የምትመስይው። እና ያንተስ ማን ነው? ጫላ። አይዳ። የኔም እኮ የሚስቴ ስም አይዳ ነው። ጫላ? ወይኔ የባሌ ስም እኮ እንደዛ ነው። አንድ ወንድ ከአንቺ ጋር ለመሆን በወር ስንት ብር መስራት አለበት? 200,000 ሚሊዮን 100,000 1 ሚሊዮን። እንዴት አንድ ነገር 1 ሚሊዮን በቃ 100,000። እኔ ብሩ ምን አገባኝ? እኔ እሱ ብቻ 100,000 ብር ይበቃል። አብሬው ኮንኩ ኖርማል ነው። ካገባሁት ግን ቆንጆ ምንም አይል አሪፍ የሆነ ግን የሚያስተዳድር ገንዘቡ ይሄን ያህል የምትይው ነገር አለ? የለም። እውነቱን የምነግርህ ማለት ካስተዳደረን እኔ እና እሱ እኔም ስለምሰራ አታስብ። 50 ቁጥር እንኳን እንዲህ ብዬ መጥራት አልችልም። ምክንያቱም ወንድ ልጅ ከሰራ የማደግ እንትን ካለው ኖርማል 100 የት ነህ? እቤት ነኝ። እባክህ ና እስኪ ወንዙ ጋር እርጥብ እየታደለ ነው። የት አለ እርጥቡ? ሰው ገለለው? አዎ በእናትህ እንድንቀብረው ይሄን ያዝ። እሺ አሁን እርጥቡ የት አለ? አሚራ መርፌ ስታይ ለምን ትሮጣለህ? ዱኩላ ነው ብዬ እናንተ መርፌ ስታይ የምትሮጠው? አትሩጥ። መጀመሪያ ለምንድን ነው መርፌ ታዘልኝ ብለህ ጠይቅ። ከዛ በኋላ ትሮጣለህ። ይሄ አንደኛ ማፊያ ነው። ዝም ብለህ እንትኑ ሲመጣ ትሮጣለህ እንዴ? መጀመሪያ መርፌ ለምንድን ነው የታዘዘው? ማን ነው ያዘዘው? ሐኪሙ ነው ያዘዘው? እኔ ነኝ? እሱ ነው ያዘዘው? እሱን ጠይቅ። ከዛ በኋላ ያለውን ነገር ትፈጥራለህ እንጂ ዝም ብለህ የምትሮጠው አንተ ዱኩላ ነው ወይስ ምንድን ነው? ገደል ነው እየመጣ ያለው እኮ። ቀጥታ በዚህኛው ትሄድና እንትን ትላለህ። አላየውም እኮ። የት ነው? እሺ አደባባይ አለ አይደል እኮ። በአደባባዩ በኩል አድርገህ ቀጥታ እንትን ብለህ ትመጣለህ። ጋሽ ሰላም ኖት? ሰላም ነው። እንዴት ነው? እዚህ ሰፈር ኖት? እዚህ የተቸገሩ ሰዎችን ልንረዳ መጣን እና ለሰፈሩ አዲስ ስለሆነ እንድታሳዩን ነበር። የምታውቀው ሰው ካለ የተቸገረ
አውቃለሁ የሆነ ሰውዬ እዛ በዚህ ትሄዱና ወደ ግራ መታጠፋችሁን ትታችሁ ወደ ቀኝ ትገባላችሁ። አዎ ከዛ በዚህኛው ከሄዳችሁ እዛ ጋር የተቀመጠ ሰውዬ እንደው ያሳዝናል። እናገኘዋለን አሁን። ታገኙታላችሁ። አቦ እገዙ ትርዱ ለፈጣሪ ብላችሁ በላይ በኩል ነው ያለው። እስኪ እንዴት በዚህ አካባቢ ሰላም ነው አባት። ተጠቁመን ነበር የመጣ ነውና፣ እሺ አንተና እዚህ ጋር የተቸገሩ ሰዎችን ልንረዳ መጣን ነው። እኛ ሰው ጠቁመው ነበር የተቸገረ ሰው ምስኪን እርዱት ብሎ እኔ ነው እዚህ ቦታ ብዙ ጊዜ አንተ ጋር ነው የመጣ ነው እና የተጠቆምነው ምንድነው ብዙ ሰውየው በጣም ብዙ ነገሮች ዘርፎ ነው። ያ ሰው ከዚህ በፊት ብዙ ወንጀል የሰው ሀብት ዘርፎ ነበር የመጣውና አሁን ማን ነው አንተ ነህ ተጠቁመን የመጣ ነው። አሁን ተነስ ኢንስፔክተር ያዘው ተነስ። ባለቅድም ያገኛችሁ እኮ ነው። ምንድን ሰው አለባበሱ ያገኛችሁ ሰው እኮ ነው። ምንድን እንደ ከከረባት የለበሰው ቅድም እዚህ ጋር ቅድም ያገኘን ሰው ነው። እዛ በዛኛው መንገድ ታያግኝታችሁ እኮ ለማየት እና ምንድን ነው እንደ ያዘው እንደዚህ አምታች ነው። ሰው እንረዳለን ስትሉኝ እኮ ነው። እና ሰው ምን ረዳ የተቸገረልን ብንላይ ምን ይመስልሃል? ምን ማለት ነው? ደስተኛ ላረጋት አልቻልኩም። ከኔ የተሻለ አገኘች። ግን እኮ አፈቅራታለሁ። ያለ እሷ እንዴት ይሆንልኛል? ለስሜቴ መታገል አለብኝ። በቃ አንቺ ያልሽው ይሁን። ቅድስቴ በግንኙነታችን ደስተኛ እየሆንኩ አይደለም። እንዴ ምን ማለት ነው? ያ ሁሉ ነገር አድርጌለ ምኑን ያላስደሰተ? እስቲ ንገረኝ፣ ምኑን ያላስደሰተ አንተን? እንዴ ከዚህ በኋላ ምን አይነት ነገር ባደርግ ከዚህ በላይ ምን ባደርግ? በቃሽ፣ ተይው በቃ እርሹ በቃ ተይው። እኔ ካንቺ ጋር መጋጨት አልፈልግም። ጓደኛዬ መኪና ለአንድ 2 ሳምንት ከከተማ ወጣ ብዬ ለመዝናናት ፈልጌ ነበረ። እንዴት ነው ታውሰኛለህ? ደካማ እናቴን ማመላለስበት እኔም ወደ ስራ የምሄድበት ነው እኮ። ግን እሺ ቲቪው ላይ ያለለ አንቺ አሁንም በቃ ሌሊት እየተኛሽ አይደለም? ኧረ አይደለም። እና ግን ኖርማል ነሽ? ጤነኛ ነሽ? ኧረ በጣም ጤነኛ ነኝ እኔ። አዎ ጤነኛ ነኝ፣ ኖርማል ነኝ። መርፌ ስታይ ለምን ትሮጣለህ? ዱኩላ ነው ወይስ እናንተ መርፌ ስታይ የምትሮጠው? አጥሩት። መጀመሪያ ለምንድን ነው መርፌ ታዘልኝ ብለህ ጠይቅ። ከዛ በኋላ ትሮጣለህ። ይሄ አንደኛ ማፊያ ነው። ዝም ብለህ እንትኑ ሲመጣ ትሮጣለህ እንዴ? መጀመሪያ መርፌ ለምንድን ነው የታዘዘው? ማን ነው ያዘዘው? ሐኪሙ ነው ያዘዘው? እኔ ነኝ? እሱ ነው ያዘዘው? እሱን ጠይቅ። ከዛ በኋላ ያለውን ነገር ትፈጥራለህ እንጂ ዝም ብለህ የምትሮጠው አንተ ዱኩላ ነው ወይስ ምንድን ነው? የልቴና ቢቲ ሰላም አደርክ? አቀፈና አደርኩት። ምን አገባ አሁን? እንሂድ። ለማንኛውም ቺኮች መጥተዋል። ፏፏ እንበልበት። ደጅም ለረግጥ ነው። የምን ደጅ? ዳብሎስ ይርገጥ። ና እንሂድ። ፏ እንበል። ቺኮች መጥተዋል። ምን ሆነ? ሰንበት ነው አባ። የምን ሰንበት ነው? ዛሬም ለሰሩት ይቆጨኛል። ቤተክርስቲያን ይሄን ነው። ሰላም ዋል። ና የአንተ ጸሎት ከዛ ይበልጥ። በቃ ና የምትመጣ ከሆነ ቶሎ ና። ታክሲ ይዘህ እየጠበቅኩ ነው። እዛ ጋር ሰማኛ። ቶሎ ና። ፈጣሪ እችን ከግፍ ይቆጥርብኝ። አፍራ ይመጣል። እንዳትታዝብኝ አባቴ። ዳቢሎስ ልቀርብኝ በሰንበት ቀን ባብዬ ምነው ስንት ነገር ተነጋግረን ያቺ ምቀኛ ጎረቤቴን ድፍት አድርጉልኝ ስለ ጥርሶ ተደብተረ። ምን ላድርግ? የኔ ልጅ ሞት ቀደመኝ። የኔን ጥቁር በሬ፣ ጥቁር ፍየል፣ ጥቁር ዶሮ ከበሉ በኋላ ነው ሞት የሚቀርቡት። ከርሳ አንቺ ከይሲ እንዴት አባሽ ነው የምትወሪው? አባቶት ሊሆኑ ይኸውልሽ እኔ ስሞት ለእሱ ያስገረገድሽ ወደ አንቺ ይዞራል። አንቺ አጎብዳጅ አልቀረቦትም። ፌክ ጠንቋይ ድንቅ ማአቂ አይደለ? ምን አለ ካልሰራሁልሽ ታያለሽ። ምን ነው አባብዬ፣ መስተፋቅርስ ቢሆን ቢያንስ ልጅቷ ብጠላኝ ነው። እንዴት ቢዝነስ አስጀምረውኝ ይሄዳሉ አለውልህ ብለውኝ
ተቀደምኩ የኔ ልጅ ሁሌ አይሞላም እንዴ? ምን ማለት ነው ተቀደምኩ? ምን ማለት ነው? ምን ማለት ነው ሁሌ አይሞላም እንዴ? ይሞላል ያልኩት ሁሉ ይፈጸማል ካሉ በኋላ የእግሮትን ጣቢያ አጥቼ ሳበቃ ከመንግስት ተበድሬ የጀመርኩትን ቢዝነስ ምንድነው እሺ ምለው? አሁን ብሩን ብትጠየቅ ኢንካም የሞተልል ነው ጋሽዬ። እንዳረተው እንዴ አባቢ የኔ ልጅ እንደዛ አለም ተረዳ። የኔ ልጅ እያሉ አሸንጉሉኝ። ሲጀመር እኔ ሴጣን አባት የለኝም። ምንድነው የኔ ልጅ የሚሉት? እንዲያውኑ የሆነ እንደ ነገሩ አድርጉ ተነሱና። በቃ የኔ ልጅ ቀጣይ ስትመጣ እናወራለን። አሁን የሳቱ ፏፏቴ ጋር ሻወር ልወስድ ተሰልፌያለሁ እና ተራዬ ካለፈ መግማቴ ነው። በቃ ልታጠፍ እጣሪ ነው አናግሩ። ከምን ጋር ነው የምታወራው አንተ? ቆይ ልጨርስ። ያናግሩ። ታስረክበን ነው እንዴ? ያናግሩ። ና ተነስ። ነው አንተ ና ተነስ። ያሟል እንዴ?